يبلنا نعطوه عطكو كورد زقبو بعصرة الشحات وصل لنا كم تازولكو مسير ترى ركب لنا زولو ودخل زولو توصل ساعات له ثم توصل ساعات توصل مغانم ترحقن كنري يبلنا سوم زوافرو حيل له سوم قال يوجله قوة أسلس جوارن ودقفنا حدا هنقبرنا زولو ساعات له بوجل من قصير ترى نزيهم نايب حكي أمنهم ده يفوتوهم ده سوق كالي قداي يفوتوهم أنا هم كم يزفلت أتليست وصون وركم من قصير فلاس لازنا وراني نزيهم كم عبيتي أسيتون زوصلهم قل كم يوزفولي ديسهم زوصلوا حق زفلت مالتي تتقيمهم هم كم مسار حوطقهم لهم زلوا لفلت حرت جرحوا تلقاهم حق إز مسلكه وقرو مس حونا حزب إيرترا خوينا مالت حدا نقري أحواتهم سلزغنا مس من قصة إيرترا زبال جن وي كتتعرق لك زت فوق طفات قبل خلله حكي إذا أنك يتجاورت ودخله قال لي حزب تابتات قوتات أبزي خوينا حنو واقع جلزوله لتقرأي ناي مو واقع ميدا قبر زقوا يسب سحلاف نسود لي سوزي ناي مبزحتي ناي سراويت حلافي يشجرونه يهون تعالوا تأذى السراويت كله مبزح ما مزاتو يهون أبزاتو توصلوا له political مرحتي ناي كله مالا ناي تحمق بجلة كله من يكون إذا influence اللي نزل جن أبزو داخل زي أتو نهزب تقرأي كم طلع مصوت زوسر حيل جننا هذا clear هذا شركنا دي اللي كله كنك على سوز جبنا تجري دقيمة ناي كوينات عودك تخون سلازة جددي بوجر من قصير ترون عسو خن حزنا قل بحال زرواتات يسمع له سلازي قرف انتتنا أو تجري هونات وكوينات نقول إمبر أنا حسام زموت وين نسبني سلازي they don't care بزعمات تجري تخيلوا تيجي محزل مزحلهم تزيهون يتم بوتاتات دفع بيلها تمكتوا له هنا تفتر نازي ذا الساتح ناي ورق نقدمبر ناي سرقمبر ناي سبات زور ترفون بخالي نجر زيري كان عتقات كوافر زخل وسن حيل وسن بوليتيكيا وسن ناي سراويت بلكت مبزحتيو ابز غداي زي اي اتون كاتون دليتي ولا زي مالت ግን توصل سوات صوروا حول ملا حزب زحنو ስለዚህ ዝግም ተatiha ተናይ መጀመርና ስራሕና ኮን ዝግባ بس ዓለምስ بس ፌደራል መንግስትስ بس ሁሉ ናይ ህዝብ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፈጠር እንሰራ ንኸለለና ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ ነው እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ተቀመም ብቻ ያያየል ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀድም እንታነሷቸው ነበር ተጠቃሚ ነዚህ እሺ ነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግ ክብራችን አስነካ የሚል ህዝብ የለም ይህ ህዝብ ሰላሙን ይፈልጋል ፌደራል መንግስቱ የሰላም ፓርትነር እንደሆነ አሁንም እስከመጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀም እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ በዛ ደረጃ ነው የሚያምነው ግጭት ለማስቀረት I don't know ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብሎ እንዲያስቡ በማሳመን መጀመር ይችላል ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠር ይለምዱታል የሰፈር ጉልቤ የሆነ ነገር ይበጣበጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል እኔ ትግራይ ጦርነት ያስተናግዳል ማለት ያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም ታጣቂው ፍላጎት የለውም በዚህ ደረጃ
እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሺፑ መሬት በመሸንሸን ላይ አባዜ ያለው ነው። ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል ባለው የሚለውን ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል። በስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አህባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌደራል መንግስቱ በአመት የሚመደበው ፌደራል ብሎክ ግራንት እኔ ነኝ የማዘው። ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው? ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል። ይሄ ነውርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም። ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው የተደረገ ያለው። እንደተባለው ታጣቂዎች ትጥቅ መፍታት የፈጠረው ነው። ትጥቅ መፍታት አለበት። ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖረን ይችላል። 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው። አሁን ትጥቅ ማስፈታታችን የፈጠረው ጉዳይ ብቻ አይደለም። ትጥቅ ማስፈታቱ ሂደት እኛ የምንወስደውን ኃላፊነት በግልጽ አስቀምጫለሁ። እንዳልኩት ከማደናቀፍ አንጻር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል። ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንጻር ግን ተልቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ፣ ህገወጥ እንቅስቃሴ፣ ሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡ ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋት እንዲጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋት ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብሎ ፕራክቲካል ስራ እንዳይሰራ ነው። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀመር አይፈልጉም። ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስተዋጽኦ